በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን አላችሁ የዩቲዩብ ተከታታዮች? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ስለ አንድ ጉዳይ ላካፍላችሁ መጣሁ። እሱ ምንድነው? ስለ ትዕግስት ነውና ትዕግስት ተወዳዳሪ የሌላት መድኃኒት ናት። በህይወታችን ለሚገጥመን ለየትኛውም ችግር ተወዳዳሪ የሌላት መድኃኒት ናት ማለት ነው። ትዕግስት በህይወታችን ውስጥ የሚገጥመን የትኛውንም ቻሌንጅ ልናልፈው ወይም ልንሻገረው የምንችለው በትዕግስት ነው። ብዙ ሰዎች ትዕግስት ከማጣታቸው የተነሳ መሆን ያለባቸውን ሳይሆኑ መድረስ ያለባቸው ቦታ ሳይደርሱ ከመንገድ ላይ የሚቀሩ ማትረፍ ያለባቸውን ነገር ሳያተርፉ ከመንገድ ላይ የሚቀሩ አሉ። ይሄ በተለያየ በማንኛውም ሰው ውስጥ ያለ ህይወት ስለሆነ በጣም በብዙ ሰዎች ውስጥ የሚገለጥ የሚታይ ነው። አባቶቻችን ብዙ ቅዱሳን የቅድስናን ዋጋ ያገኙት ትዕግስትን ገንዘብ በማድረጋቸው ነው። ትዕግስትን ሊያሳጡ የሚችሉ ነገሮች በዙሪያችን ይኖራሉ። እጅግ በጣም ብዙ ትዕግስታችንን ሊያሳጡ ከትዕግስት ማጣት ውስጥ ሊያወጡን የሚችሉ ትዕግስትን ገንዘብ አድርገን እንዳንኖር ሊያደርጉ የማይችሉ በጣም ብዙ ነገሮች በህይወታችን ውስጥ ሊፈጠሩ ይችላሉ። አንደኛውም ይሄ በጓደኞቻችን በኩል ወይም ደግሞ በዙሪያችን ካሉ ሰዎች የሚፈጠሩ አንዳንድ ችግሮችም ሊሆኑ ይችላሉ። እነኚህም ስለ ትዕግስት ማጣት ምክንያት ሊሆኑ ይችላሉ ማለት ነው። ስለዚህ በትዕግስት መኖር እጅግ በጣም ጥሩ ስለሆነ ለምን በምድራዊ ህይወት ስንኖር ካሰብነው ስኬት ሊያስቀርን አይችልም። ከስኬት አንቀርም። ያሰብነው ያለምነው ያቀድነው ቦታ ላይ መድረስ እንችላለን ማለት ነው። አንደኛው እሱ ነው። ሁለተኛው ደግሞ ምንድነው? በትዕግስት የምንኖር ከሆነ ትዕግስት ሲኖሯት እጅግ በጣም መራር እንደሆነች ይታወቃል። ግን ፍሬዋ እጅግ በጣም ጣፋጭ ነው። ለምን? ትዕግስት ከሞትም ያድናል። አንዳንድ ጊዜ መታገስ፣ አለመቸኮል፣ ረጋ ማለት እና በትንሽ በትልቁ ተበሳይቶ ራስን ለክፉ ነገር አለመዳረግ በጣም እጅግ በጣም ጠቃሚ ነው። ይብረድ የምትል አንድ ጽሑፍ አለችና ድሮ ነው አሉ አንድ ሀገር ሰው የሚበላ እርኩስ ግብር እየተዋሃደው አንድ ሰው እንደነበረ ይነገራል። ያ ሰው የሰው ስጋ ነው የሚበላው፣ ርኩስ መንፈስ ወይም ክፉ ነገር የተዋሃደው ነውና በመንገድ ላይ እንዲያልፉ አግድሞ ሲሄድ አንድ ሰው ያገኛል። ያንን ሰው ያገኘውና ምን ያደርገዋል? ጎትቶ ይወስድና ከቤቱ ያስገባውና ሊያርደው ወይም ሊገለው ምክንያት ይፈልግበት ነበር እና ምክንያት ሲፈልግበት ምን ያደርገዋል? ያንን ሰው